ያው አቡ አለች አቡ ጋር ሪፈረንስ ጻፍላችኋል ስለዚህ እኔ እንዳማረብሽ ታውቂያለሽ ፈትዬ ለምን እንዳማረብሽ ታውቂያለሽ ደስታኛ አሁንሽ አንድ ሰው ውስጡ ሀዘን እያለ ውስጡ ደስተኛ ሳይሆን ከላይ ለሰው ሲል ፋውንዴሽን ተቀብቶ ሊፕስቲክ ተቀብቶ ዘንጦ ቢወጣ ይታያል አይኑ ላይ ይታያል የሰው ልጅ ደስተኛ ሲሆን ነው የሚያምርበት ከውስጡ ሰላም ውስጥሽ ሰላም ካለሽ ዝም ብለሽ ታጥበሽ አንድ ቲሸርት ለብሰሽ ብትወጪ ታምሪያለሽ ለምን የሰው ልጅ ከላይ የሚታየው ነገር ከውስጥ ወጥቶ የሚያበራው ነው ገባሽ ውስጤ ሀዘን ሆኖ ምንም ብለብስ ውስጤ ደስተኛ ካልሆነ ፊቴ ላይ ይታያል ፊቴ ላይ ይነበባል ስለዚህ የውስጥ ሰላም ከሌለን ከላይ ውድ ብራንድ ብንለብስ ውድ ሜካፕ ብንቀባ ማፊ ፋይዳ ዋናው ምንድነው የውስጥ ሰላም የሚኖረን ከውስጣችን ደስተኛ የምንሆነው ደግሞ ራሳችንን ስንወድ ከራሳችን ጋር ስንታረቅ የሚጸጽተን ነገር ውስጣችን ሳይኖር ሲቀር የማንም በደል የማንም እንባ ሳይኖርብን ሰውን ሳንበድል ሰው ማንንም ሳንነካ ማንም ላይ ክፋት ሳናስብ ሰዎች ፊት አስመስለን ጥሩ ልንመስል እንችላለን ግን ፈጣሪ አለ ከፈጣሪ ቀጥሎ ደግሞ ብቻችንን ስንሆን የሚጸጽት ህሊና የሚባል ፍርድ ቤት አለ እዚህ ውስጥ ስለዚህ ማናችንም ሰው ላይ ክፋት የምንሰራ ከሆነ ሰው ላይ የምንቀና ጓደኛችን ላይ ክፋት የምንመኝ ከሆነ አንዱን ለመጣል በቃ እኛ ከፍ ለማለት ሌላውን ጎትተን ወደታች ለመጣል የምንመኝ ከሆነ ክፉ ነን ክፉ ስንሆን ደግሞ የውስጥ ሰላም አይኖረንም ከውስጣችን ጋር እንጣላለን አንቺ እኮ እንዲህ ነሽ የሚላለ እዚህ ውስጥ ህሊና የሚባል ስለዚህ ያኔ ከውስጣችን ጋር ጸብ ስንሆን ፊታችን አያምርም ፊታችን አይፈካም ማዲያት እናወጣለን ስለዚህ ዋናው ትልቁ ነገር ሰው ከላይ እንዲያምርበት ከፈለገ ከውስጡ ጋር ይታረቅ ከራሱ ጋር ሰላም ይሁን ውስጥ ሰላም ካለ ያበራል ወደ ላይ በጣም እና በቃ ይጠይቁኛል ምን አግኝተሽ ነው በቃ ላይ ራሴ ፊት መስታወት ያለው አስሬ ሰው እንደዛ ሲነኝ ወይኔ እውነትም እንጂ አምሮብሻል እኮ ፈቶ እኮ ላለው ከራሴ ጋር አወራለሁ አንቺ እኔ የዛኔ ፈቅደሽልኝ እንደዛ ማልቀሴ እንደዛ መሆኔ በጣም ጭንቀት ከውስጤ አንቺ ከዛ ቀን ወዲህ እኮ እኔ በቃ እንባ አለቀኝ ልበልሽ በቃ ለምን ውስጤ ሰላም ሆነ ወጥቶልኝ አሁን ሰላም ነኝ አልሐምዱሊላህ ረቢል ዓለሚን ህይወቴ ደስተኛ ረመዳን በደስታ በፍቅር ያስኩኝ እኔ ለማናደድ ለሚፈልግ እዚህ ቲክቶክ ላይ እኔ ለማናደድ የኔን ተቃራኒ ሄዶ እኔ ማልፈልገውን አድርጎ እኔ የሆነ ነገር ከሱ እየፈለኩ ሄዶ ለሰው እኔ ምን አገባኝ ሰዓት የለኝ ወጥቼ ሁሉ አቡ ወላይ ቲክቶክ ውስጥ ሮጬ ማይበት ሰዓት የለኝም ላይቬ ላይ ቆያለሁ ስወጣ ይደክመኛል ተኛለሁ ቢዚ ነኝ ደውዬለት የማስጨንቃት ጓደኛዬ በፊት አልደውልላት ብሞት አልደውልላትም ደውዬለት የማስጨንቀው ጓደኛዬ አልደውልላትም ሲፈልግ ይደውል ሲፈልግ ይተው መቅፍ ማን ነው እሱ ይሄ ነው ራስን መፍረጥ ማለት ይሄ ነው ራስሽን መርጣሻል እኔ በጣም ደስተኛ ነኝ ባንቺ ይሄ ሁሉ ትልቅ ለውጥ ስላመጣሽ ራስሽን ስለወደድሽ ከራስሽ ጋር ስለታረቅሽ ሰላም ሆነሽ በራስሽ ቤት በራስሽ ህይወት ቢዚ ሆነሽ ደስተኛ ሆነሽ ሌሎችን መለማመጥ ሌሎች ጋር መደወል ማልቀስ ማለቃቀስ ስለታውሽ በጣም ነው ደስ ያለኝ ፈትዬ አሁን ዛሬ ወደ መጣሽበት ጉዳይ እንግባ ዛሬ መታ ከምትፈልጊው ምንሽን ነው እኔ ዛሬ አሁን ትንሽ የሚቀረኝ ነገር አለ መታከም በፈልገው ነገር ምንድነው ራሴ ላይ ያየሁት ነገር ገባሽ እኔ ፍቅር ያው ፍቅር ነው ፍቅር ስልሽ ስለ ፍቅርና እኔ አቡ ችግሬ አንደኛ ችግሬ ምንድነው እንዳልሽኝ ብዙ ነገር ተለውጫለሁ ገባሽ እኔ በጣም ለሰው ልጅ እራራለሁ ገባሽ በጣም እራራለሁ አንድ ጓደኛ አለች በጣም የምወዳት እኔ ለሷ እያለቀስኩ አይደለም ስትፈልግ ይውልሽ እንኳን መሄድ አይደለም ስትፈልግ በአየር ላይ ተንሳፈፍ አይመለከተኝም ግን ይሄን ጥያቄ እንድትመልሽልኝ ነው መናገርሽ በጣም ወዳታለሁ አገር ቤት ነው ያለችው ኦኬ አብሮ አደጌ ናት በጣም ነው የምወዳት በጣም ነው የምትወደኝ እሳሳላታለሁ ተሳሳልኛለች ግን እኔ እየወደድኳት እኔ ጉዳይዋ ነው አጥንቻለሁ ደርሼበታለሁ ገባሽ ስላልፈለገችኝ ራቀችኝ ብዬ ነው ተውኩት ድንገት ተነስታ ከህይወቴ ወጣች ቀን ማታ ነበር የምናወራው በጣም በቃ ፋሚሊ እናቴ ትመርቀን ነበር ተነስታ ድንገት ከህይወቴ ስትወጣ
ምን ሆና ነው ብዬ አዎ ያስጨንቅሻል እኮ የሰው ልጅ ወይ ተጎድታ ነው ታማ ነው ብለሽ ትጨነቂያለሽ። እኔ ታማ ነው ብዬ አስጠያየኩ። ሰላም ናት። ቪዲዮዋን አያለው፣ ፎቶዎቿን አያለው። ገባሽ? ሰላም ናት፣ ደስተኛ ናት። ከጓደኞቿ ጋር ስቃ ትጫወታለች። ኦኬ። ስለዚህ ምንድነው እኔ ያልኩት? እስቲ ከተሳሳትኩ እንድትመክሪኝ። ምን አልኩኝ? ብቻዬን ቁጭ ብዬ በቃ እቺ ሴትዮ እኔን አልፈለገችኝም። ከህይወቷ እኔን ማስወጣት ስለፈለገች ኦኬ፣ ከህይወቷ እኔን ማስወጣት ስለፈለገች በቃ አልፈለገችኝም ብዬ ተውኩኝ። እና እኔ በደል ካለብኝ ይቅርታ አደርግላታለሁ። የለብኝም፣ አላጠፋሁባትም። ተሳስቼም ከሆነ ብዬ ቴክስት አደረኩላት፣ አልመለሰችም። ትሄዳ በቃ ብዬ ታውኩኝ። በጣም ባለውለታ አይነት እኔም እሷም እኩል ነን እና እኔ ውለታዋ መገዛት አለብኝ እንዴ? መገዛት የለብኝም። ለፈጣሪ ብላ ነው ያደረገችልኝ። አልጠላትም። ክፉ አይንካት አይደለ እንዴ? ምንድን ነው ማድረግ ያለብኝ? እቺ ልጅ አንድ ሰው ካልፈለገ መብቱ ነው፣ መሄድ ይችላል። ለምሳሌ ጓደኛ ብትኖረኝ በየቀኑ የምናወራ ቤት የምትመጣ ቤቷ መሄድ፣ እኔ የለኝም እንደዚ አይነት ጓደኛ። ምንም አይነት ሴት ጓደኛ የለኝም። ማለት በቤት የምትመጣ ቤቷ መሄድ ምናምን ሴት ጓደኛ የለኝም። ጓደኞች ያሉኝ ቲክቶክ ላይ ነው። እነ መሲ፣ እነ አይሻ፣ እነ ቤዛ፣ እነ ማኪቶ፣ ሌሎቻችሁም ጓደኞቼ ናችሁ፣ የቲክቶክ ጓደኞቼ። በተረፈ ቤቷ መሄድ ቤት የምትመጣ ጓደኛ የለችኝም። በየቀኑ ምደዋወላት ምናምን ሚስጥር ማውራት ጓደኛ የለችኝም። ቢኖረኝ እና እንዳንቺ ከመሬት ተነስታ ብትለወጥብኝ ይመቻት። እኔ ምን አስጨነቀኝ? በቃ እኔ ምን እንዳልኩ ታውቂያለሽ? እኔ በጣም ወዳታለሁ። አብሮ አደጌ ናት፣ ሀገር ቤት ናት። ገባሽ? አሁን እኔ እዚህ ሀገር ላይ ብሔር ብሔረሰቦች ጓደኞች ነው ያሉኝ። ግን ስልኬን አላነሳም ብለው ቢሄዱ ይቀራሉ። ምክንያቱም እኔ ምንም የምጠቅመኝ ነገር የለም፣ አልጠቅማትም፣ አልጠቅመኝም። የሰው ልጅ ለሰው መድኃኒት ነው። ገባሽ? ግን ደግሞ መድኃኒትም ሆኖ እኔ ላይ መንቀባረር የለበትም። ከሄደ ሄደ ነው አይደለ እንዴ? ስላልፈለገች መናደድም የለብሽም ፈቲ። ራስሽን ስትወጂ ራስሽን ስታከብሪ አንድ ሰው ስለሄደ መናደድም የለብሽም። ሄደ ይመቸው። ገባሽ? እኔ ስለበዛሁበት ነው ሄደው። ጓደኛ የሆነው ጓደኛ ያርጌው፣ ሳላስቀይመው አክብሬው፣ ቤቴ ሲመጣ በክብር አስተናግጄው፣ ሲደውልልኝ በክብር አስተናግጄው በስልክ። ከዛ ከመሬት ተነስቶ ከጠፋ ደህንነቱን ለማወቅ ቼክ አድርጌው ደህና መሆኑን ካረጋገጥኩና ሰላም ሆኖ ደህና እንዳልሽው ቪዲዮ እየፖስተች እያየሽ ፎቶቿን እያየሽ አንቺ ጋር ግን አትደውልም። ስለዚህ እቺ ሴትዮ ታስራ አይደለም፣ አደጋ ደርሶባት ሐኪም ቤት ተኝታ አይደለም፣ ስላልፈለገችሽ ነው። አንድ ሰው የማይፈልገኝ ከሆነ ይመቸው። ለምን እናደዳለሁ? መብቱ እኮ ነው። የሰው ልጅ በግድ ዘላለም አብረህ ይኖር ይባላል አይባልም እኮ አይደለም። ሴት ጓደኛ እኮ ባልሽ ራሱ እኮ ነገ ሲበቃው ቻው ብሎ ይሄዳል። ባልሽ የልጆችሽ አባት እኮ ነገ ሲበቃው ቻው ብሎ ይሄዳል። መብቱ ነው። ምን ግዴታ የሚባል ነገር የለም እዚህ ምድር ላይ። እንደ ተዋደን ተመቻችተን እንገናኛለን፣ አብረን እንሆናለን። ፍቅራችን ሲያልቅ ማሰላማ ተባብለን ወደ የመንገዳችን እንሄዳለን። እና ሰዎች አብረውን እንዲሆኑ ማስገደድ የለብንም። ፈልገው ይመጣሉ፣ ሲፈልጉ ይሄዳሉ። በቃ ሲመጡ ዌልካም ነው፣ ሲሄዱ ማሰላማ ነው። ምንም እንትን የለውም። ገባሽ? ህይወትን ቀለል አድርጎ መኖር ነው። ምንም ነገርን እንደዚህ አክብዶ ማየት አያስፈልግም። እና እኔ በቃ ለምን እንዳልኩሽ ታውቂያለሽ? ጓደኞቼ እንዲህ አንቺ ድሮ እኮ ሩህሩህ ነሽ፣ ድሮ እኮ ሀሳቢ ነሽ፣ ድሮ እኮ እንኳን አካል ሁሉ የምትሄደሽ ነው አንቺ ሰውን ይቅርታ መጠይቂው፣ እንዴት አንቺ ዝምት ያለ እንዴ? እኔ ምንም አላጠፋውም። በድንገት ተነስታ ከህይወቴ ወጣች። ስለዚህ እኔ እሱን ከምለማመጥ ቤት እየቀየርኩ ነው። ብዙ ስራ አለብኝ፣ ቢዚ ነኝ። ገባሽ? ብዙ ነገር አስባለሁ፣ ሰግዳለሁ፣ ዱዓ አደርጋለሁ። እኔ ስለ እሷ ማስብበት ሰዓት የለኝም። ስለዚህ ታውኝ በቃ እኔ ትሄደች ስለሄደች እኔ በጣም ቢዚ ስለሆንኩኝ እሷን ማስብ። ሰላም ናት፣ አይቻታለሁ። በቃ እያየኋት ስለሆነ ኦኬ፣ ብንራራቅም እያየኋት ስለሆነ እኔ ሰላም ስለሆነች እኔ ሰላም እንፈልጋለሁ። አልለማመጥም። እነሱም እንደሚፈልጉት እንደ ድሮ ተንከባልዬ የኔ ጌታ የኔ ልዕልት እንድላቸው ማን እኔ አልላቸውም አብዬ። ምክንያቱም ያንቺ ምክር ለእኔ መድኃኒት ሆኖኛል። አልሐምዱሊላህ። እንደዛ ከሆነ እኔ ምንም ያኔ ስልሽ ደህንነቷን አውቄያለሁ እንዳልሽው አይመለከተኝም። ፈትዬ ኤክስፔክት ስለምታደርጊ ነው። ዶንት ኤክስፔክት ኤኒቲንግ ፍሮም ኤኒዋን። በቃ ከማንም ምንም አጠብቂ። የመጣ መጣ፣ ያልመጣ ቀረ። በተረፈ የድሮዋ ፈትያ ሰው ትለማመጥ ነበር። የዛሬዋ ፈትያ ራሷን አክብራለች። ሰው አትለማመጥም። ማንም ሰው መጥቶ ለምንድን ነው እንደ ድሮ ማትለማመጭኝ ካለሽ የድሮዋ ፈትያ ሞታለች። እኔ አዲሷ ፈትያ ነኝ።
ከዚህ በኋላ ሰው አልደማመጥም። እኔን የሚያኖረኝ ፈጣሪ ነው። ሰርቼ በጉልበቴ ነው የቤት ኪራይ የምከፍለው። ሰርቼ በገንዘቤ በጉልበቴ ሰርቼ ነው ምግቤን የምገዛው። ስለዚህ ለአንቺ የሚያስፈልግሽ አንድ ፈጣሪሽ ነው። እሱ ጤና ከሰጠሽ አየር በነፃ ይሰጥሻል፣ ትተነፍሻለሽ። ጤና ከሰጠሽ በጉልበትሽ ሰርተሽ ትበያለሽ። አለቀ። ሰው መጣ ቀረ ምንድን ነው ይናል? ይሄን ሰጠሽም ለሰው ልትጨነቂ አይገባም። እኔ ተጨንቄ እኔ እኮ የጠየኩሽ ነው። ለምንድን ነው እንደዚህ የሚሉኝ? በቃ አንቺ የድሮ ፈቲያ። አዎ በቃ አላህ ይርሃማት፣ ይራሃም ጀሚአን ይራሃማት ፈቲያ። በቃ ሞታለች። አልለማመጥም ማንንም ህይወቴን መኖር ስለምፈልግ እኔ ማንንም አልለማመጥም። አልሐምዱሊላህ። እና ወደሚቀጥለው እንግባ። አቡዬ ዛሬ በደንብ እንድታክሚኝ እፈልጋለሁ። አልታከምሽም? ወደ ሚቀጥለው ንግባ ስትይ እኮ በቃ እኔ ጨርሻለሁ። ቀጣይ ታካሚ ይግባ እኮ የምትመስለኝ። ወይ እንዴ ምንድን ነው? እኔ ፍቅር ይዞኝ ነው የመጣሁት። አቡ ምን ሆነሽ ነው? እንዴት ትቀልጃለሽ እንዴ አቡ? በየቀኑ ነው እንዴ አንቺ የምታፈቅሪው? ጉድ ፈ ቆኛ በየቀኑ እኮ አይደለም ማፈቅረው። አቡ እንግባባ እዚህ ጋር። እኔ ሆዴ ጨርሻለሁ ብላ ልትሰናበት መስሎኛል። እሷ ለካ ሌላ ያልታከመ ጎን አላት። ቆይ እንዴ እኔ የኔ ህመም በጣም ዛሬ ብሶብኛል። እያንከባለለኝ ሁሉ ነው ቤት ውስጥ። እኔ እንዴ ምግብ ዘግቶኛል። አንደኛ ደረጃ የምነግርሽ ነገር በህይወቴ ፍቅር ሲይዘኝ ምግብ ዘግቶኛል። አቅም አቡ የእውነቴን ነው የምልሽ። አሁን በጣም በቃ እኔ የሆነ ቃላቶች ያንሱኛል። እና አሁን እኔ አቡ ለመጀመሪያ ጊዜ ፍቅር ሲይዘኝ በህይወቴ እሱ ሳናግረው ብቻ በስልክ ምግብ አላስታውስም በፊት ማለት ነው። ማፈቅረው ነው። ቆይ አልንገርሻ፣ ድሮ ማፈቅራቸውን ወንዶች አፍቅሬ ያሳለፍኳቸውን ወንዶች ሳናግር ምንም አይነት ምግብ አይዘጋኝም ነበረ። ግጥም አድርጌ አፕታይቴ ይከፈታል ከነሱ ስዘጋ። አሁን ግን ልጁን ሳይም ምግብ ይዘጋኛል፣ እሱ ሳይኖርም ምግብ ይዘጋኛል። ፕራይቬት ነው ይሄ ነገር እና የሚዲያ ሰውም አይደለም። እና በቃ ልጁ በጣም ጥሩ ነው፣ ኢማን አለው። በቃ የሆነ የተረጋጋ መንፈስ ነው ያለው፣ የሆነ እርጋታ አለው። በቃ እኔ እንጃ በህልሜ ሁሉ ይመጣል፣ ፊት ለፊቴ ይቆማል። በቃ ህይወቴ ልጆቼ ሁሉ ከሱ ልጆችም ወልድ ሁሉ ይመስለኛል ዝም ብዬ ሳስብ። ገባሽ? በቃ እሱን ሳዩ የልብ ትርታዬ ይጨምራል። እና ፍቅር ገና የገባሁበት እኮ ነው ወደ ፍቅር። ምግብ ዘግቶኛ አቅም አቡ እውነቴን ነው የምልሽ። አፒታይዘሬ ተዘጋ። ሁለቴ ከአፌን ከጎረስኩ አልጎርስም። ፍቅር እንደዚህ እኔ እንጃ። እኔ ተንገላታው እኮ ምንድን ነው የሚሻለኝ? አልነገርኩትም። ገባሽ? እሱ ሌላ ሊኖረው ይችላል፣ አላማው አይደለም ወይ? ገባሽ? ይሄን አልኮ ጉዳት ላይ ነኝ አይደለም ግን በቃ እንዴት አድርጌ ነው ማገኘው አቡ? በቃ ስልሽ በቃ ማግኘት ስልሽ የሆነ በስልክ ማውራት ከሱ ጋር እትዬ እኔ ትወጂኛለሽ ስመክርሽ እንዳትቀየሚኝ። ስመክርሽ ከልቤ ነው የምመክርሽ። ዛሬ ተቀይመሽ እንድትወጪ አልፈልግም፣ ግን የምሬን ነው የምመክርሽ። አሁን ቀጥይ። ደግሞ ሰዓት እየተቃጠለብን ስለሆነ ቶሎ መክሬ ልሸኝሽ። ቶሎ በይ።